እሺ ተመችቶሻል? ኢማን መስራትሽን አሟልቷል። ምን ጎደለ? ምንም ሳይሆን ብቻ ደስ ምክንያት ማቅረብ አለብሽ አማሬ። ማለት እንዴት ሳየው በዲኑ ያን ያክል ጠንካራ አይመስልም። አውቄሻል ማለት ነው። አስተማሪ ነኝ። አንድ ሰው በዲኑ ጠንካራ ነው አይደለም በመልኩ ነው እንደሚታወቀው። ማለት ሴት ብትሆን ሂጃብ ስላላረገች ሴት ብትሆን ሂጃብ ስላላረገች ይባላል። ታያለሽ የቁርአን እስላም ነኝ ክርስቲያን መሳለሁ እንዴ አለሃይማኖቴ አስራ ቦታ ነው ወይ ሌላ ሰው ነው የሚመስለው። Sorry, I have little and I need it. No, የቀለድኩ አይደለም። Please, mommy. I need it. I need it. Every day እየመጣ ጋም No, only for every day you are asking gum. You want to finish my gum every day? Yes, every day you are asking. It is last day. Don't ask me anymore. Okay? Thank you. እሺ ዝግ ጥሩ ዘዶ ይማለሽ። አንዳንድ ሰው እዚህ ቤት የሆነ ትዳር ሳይፈልግ ለፎሎ ብሎ የሚገባ ሰው አለ። ለፎሎ ብለሽ ከሆነ የገባሽው ነው። ኖ እኔ አይደለም። ከዛ ውጪ ግን ያልተመቸሽ ነገር ላይ ቢመጣስ ለምሳሌ አስቀድሜ መስፈርታችሁን የመዘግበው ከመስፈርታችሁ ውስጥ አንዱን ያላሟላ ነገር ካለ መስፈርቱ ስላላሟላ ሶሪ ብዬ ያንን ሰው አወርደዋለሁ አይደል? ኦልሬዲ ሁሉንም መስፈርት ካሟላ ግለጪ ምንድን ነው ምክንያትሽ ስልሽ ሲታይ በእምነቱ ጠንካራ አይመስልም አለሽ። ሴት ልጅ ብትሆን ሂጃብ ስላላረገች ጥፍር ቀለም ስለተቀባች እንደማትሰግድ ማሳያ ነው። ሂጃብ ባለማድረጓ ዲኗ ላይ ጠንካራ አለመሆኗ ያስታውቃል ይባላል። ወንድ ልጅ በዲኑ ጠንካራ አለመሆኑን እንዴት ነው ፊቱን አይተን ማወቅ የምንችለው? ማለት እኔ ማወቅ ስለምፈልግ እንድትነግሪኝ ነው። እንዴት ነው ማወቅ የምንችለው? አንድ ወንድ በዲኑ ጠንካራ ነው አይደለም የምንለው እንዲመልኩን ብቻ አይተን እንዴት ነው? ለሴት ይታወቃል። የመጀመሪያ ምልክት ሂጃብ ስለሆነ ሴት ልጅ ሂጃብ ካላረገች ዲኗ ላይ ጠንካራ እንዳልሆነች ማሳወቂያ ነው። ወንድ ሲሆን በምንድን ነው የምናውቀው? እንዴት አወቅሽ? እኔ ማወቅ ስለምፈልግ ነው ለወደፊቱ። ችግር የለውም። እኔ ማለት እድሌ ሌላ ጊዜ መፈቅ እችላለሁ አውርተን ማይሆን ከሆነ ማለት ነው እንጂ ልትነግሪኝ አትፈልጊም? እንዴት እንዳወቅሽ በዲኑ ጠንካራ ነው እሷ ቀረሳላት። እኔ አይ ዶንት ኖ አልፈልግም። መጀመሪያ ልቦና ደስ ማለት ግልጽ መሆን አለብሽ። መልኩ ከሆነ ያልተመቸሽ መልኩ አያምርም ወይ መልኩን አልሳበኝም ይባላል እንጂ በዲኑ ጠንካራ መስሎ አልታየኝም። ይሄ ግምት ስለሆነ የሰዎችን ስሜት መንካት ስለሚሆን ያ ሰው በዲኑ እንዴት እንዳወቅሽ ብትነግሪኝ እኛም ለወደፊቱ ማወቂያ መንገድ ይሆነናል። ለምን እኔ አሁን አላውቅም ወንድ ልጅ ጠንካራ ነው አይደለም ነው። እኔ አሁን መልኩን አላየሁም። እንደውም ብዙ ሴቶች ቆንጆ ነው እኔ ላግባ ምናምን እያሉት ፎሎ እያደረጉት ነው። ለዛ አይደለም እኔ ባይዘው ወንድ ልጅ ውበት አለኝ ጥናቱ ጀመረ። ብዙዎቹ ኮመንት ላይ ቆንጆ ነው እያሉ እንደውም ፎሎ እያደረጉት ነው ምናምን። ኧረ ቅናት አይደለም አውዬ ማለት ውበቱን አይተሽ ከሆነ ብዬ ነው። እኔ ውበት አላየሁም። እኔ እኮ ለመሰለሽ ምክንያታዊ ሰው ስለሆንኩ ነው። ገባሽ? ለዛ ነው ምክንያት የምጠይቀው። መስፈርታችንን ቀድሜ የምጽፈው እናንተ የምትፈልጉትን ነግራችሁ የምትፈልጉትን ነገር የሚያሟላ ሰው ሲመጣ